ትላንትና ከአማራ ጋር ከተጋባን ትላንትና ከአማራ ጋር ከኖር ትላንትና ለአማራው አበልጅ ከሆን ትላንትና በሃይማኖት ተሳስረን አብረን ሀገር ከገነባን ዛሬ አማራ የለም ሲባል አማራ ሲጨፈጨፍ ማየት ስላልቻልን ለአማራ ሰፖርት ለማድረግ መተናል አማራ አለ ለማለት ነው። ስለዚህ በእናንተ መካከል ውስጥ ስንገኝ እናንተም ኤክሰፕት አድርጋችሁ በጠራችሁ ጥሪ መሰረት የብሔር ብሔረሰቦች ትግሉ ኢትዮጵያዊነትን ያነገበ ኢትዮጵያዊነትን መንገድ ይዞ የሄደ ኢትዮጵያዊነትን የሚመሰርት ትናንትና የጠፋችዋን ኢትዮጵያን ለመመለስ ታሪካችን የአሞሌ ሳይሆን ጡት ቆራጭ ሳይሆን ታሪክ የተሰራበትና ዓለምን ያስደመመ 49 ሀገር የኢትዮጵያን ባንዲራ የወሰዱትን የ150 ዓመት እድሜ ነው ብለው እየተጫወቱበት እንዳይጥ እየቦጠቦጧት ያለች ሀገር ስለሆነ ያ እንዳልሆነ የ5000 ክፍለ ዘመን የነኑህን ዘመን ልንመልሰው ልናሳይ የኢትዮጵያ እድሜ በ150 አይደለም ከሚለው አንጻር ጭምር ለማስረዳት ለዓለም ህዝብ የአማራ ፋኖ የህልውና የማንነት ጥያቄ ሊመልስ ዝግጁ ነው። ለዚህ ዝግጁ ናችሁ ነው ወይስ በጎጥ እነሱ እንደሚሉት የበግ ሰራቂ ነው ናችሁ? ስለዚህ የአማራ ፋኖ የህልውና የማንነት ጥያቄ ያንን ለመመስረት ምን መሆን አለበት? አንድ መሆን አለበት። ትላንትና በአካባቢ ልትዘምት ይችላል። ዛሬ ግን አድጌያለሁ፣ ተደራጅቻለሁ፣ አንድ መሆን እፈልጋለሁ ብሎ መስርቶ በአንድነት ለመሄድ አንድ አካል ይዘን አንድ ሐሳብ ይዘን ከዚህ ወደ ከደጀን ስንሄድ በምን አይነት ነው የምንሄደው? ስነ ስርዓት ያለው ሰራዊት ብር እያየ የማን ነው ብሎ የሚመልስ ሰራዊት አርገን ጸንሰን ማውጣት የለብንም ወይ? ከሐሜት ነፃ የሆነ አድርግ አታድርግን የሚያስተምር ነገ ከኦሮሞ ብሔረሰብ ጋር ሲሄድ አብሮ የሚሰራ ወጣት የሚሆን ኮሎኔል ሻምበር ሻለቃ 10 አለቃ ምናምን ገለመል በአጠቃላይ ከናንተ ውስጥ ነው የሚወጣው። ብቻውን አይደለም አማራ ሌላውንም ማህበረሰብ ያሳትፋል። ስለዚህ የአማራ ፋኖ የህልውና የማንነት ጥያቄ እንዲህ በቀላሉ የሚጠመጠምና የሚጣል አይደለም። ዝግጁነታችሁ ምን ጊዜም የተጎናጸፈ አመራር የሚወስድ ወጣት ከዚሁ የሚወጣ ትውልድ ስለሆነ ለዚህ ዝግጁነት ማድረግ አለባችሁ። አመሰግናለሁ።